ይሄ ጥያቄ በተደጋጋሚ ይጠየቃል። ክርስቶስ አምላክ ነው ወይ? አዎ ካላችሁ እስኪ ስለ አምላክነቱ ራሱ የተናገረበትን ጥቅስ ከመጽሐፍ ቅዱስ አሳዩን ይሏቸዋል። በእርግጥ አምላክ መሆኑን የሚያስረግጡልንም ብዙ ጥቅሶችን ማቅረብ ይቻላል። በዚህ ቪዲዮ ግን ምስክርም በሶስት ይጸናል እንደሚሉት ሶስት ጥቅሶችን እናያለን። ክርስቶስ ሰው ብቻ እንዳልሆነና የአምላክነት ባህሪያት እንዳሉት በራሱ አንደበት የተናገረበትን እንመልከት። አምላክን ከሰው ከሚለዩት ባህሪያት ጥቂቶቹ አምላክ ሁሉን የሚችል ወይም ኤልሻዳይ ባህሪ ያለው፣ የሁሉ መጀመሪያም መጨረሻም የሆነ ነው። በተጨማሪም ደግሞ አልፋና ኦሜጋ የሚባሉ ባህሪያት አሉት። እነዚህ ባህሪያት ለሰው ልጆች ከቶ የሌሏቸው ባህሪያት ናቸው። ሰው አልፋና ኦሜጋ መሆን አይችልም። ሁሉም ሰው መጀመሪያ አለው። ምክንያቱም የሰው ልጅ በእግዚአብሔር የተፈጠረ ፍጡር ነው። መጀመሪያውም የተፈጠረበት ዕለት ነው። ስለዚህ ሰው ዘላለማዊ መሆን ስለማይችል አልፋና ኦሜጋ መሆን አይችልም። በሌላ በኩል ደግሞ የሰው ልጆች ሁሉን የሚችሉ አይደሉም። ስለዚህ ኤልሻዳይ ባህሪ የላቸውም። ቢያንስ ሞት ሲያሸንፋቸው አይተናል። ጌታችን ኢየሱስ ክርስቶስ ግን በራእይ መጽሐፍ ምዕራፍ 1 ቁጥር 8 ላይ ሲናገር ያለውና የነበረው የሚመጣውም ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። በድጋሚም ራእይ መጽሐፍ ምዕራፍ 22 ቁጥር 13 ላይ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ብሎ ክርስቶስ ስለ አምላክነቱ ሲናገር እናያለን። ሰዎች ይህንን ቃል ሰምተው አሁንም ክርስቶስ ሰው ብቻ ነው ብለው የሚያምኑ ከሆነ እምነታቸው ትክክል አይሆንም። ምክንያቱም እነዚህ ባህሪያት ለሰው ልጆች ከቶ የሌሏቸው ባህሪያት ናቸው። ለሰው ልጆች በሰማይ መኖሪያ የሚያዘጋጅ እግዚአብሔር ብቻ ነው። የትኛውም ሰው እንኳን በሰማይ ለሌላው ስፍራ ሊያዘጋጅ ቀርቶ አዳም በሰራው ኃጢአት ምክንያት ከኤደን ገነት ተባሮ ሰው በሰማይ ስፍራ ያጣ እንደነበር ይታወቃል። የሰው ልጆች በሰማይ ለሌሎች ስፍራ የማዘጋጀት ስልጣን የላቸውም። ክርስቶስ ግን ስልጣን ሁሉ በሰማይና በምድር እንዳለው እናውቃለን። በዮሐንስ 14:3 ላይ ክርስቶስ ሲናገር እንዲህ ይላል፣ ሄጄም ስፍራ ካዘጋጀውላችሁ በኋላ እኔ ባለሁበት እናንተም ከእኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። ኢየሱስ ክርስቶስ አምላክ ካልሆነ በቀር ይህንን ማድረግ በፍጹም አይችልም። ለሰው የማይቻል ሁሉ ግን ለእግዚአብሔር ይቻላል። ክርስቶስም ለሰው ልጆች በሰማይ ስፍራ ማዘጋጀት ስለሚችል እርሱ እግዚአብሔር መሆኑን መገንዘብ አይከብደንም። ሰውና ማንኛውም ምድር ላይ የሚኖሩ ፍጥረታት የተፈጠሩት ምድር ከተፈጠረ በኋላ ነው። በዘፍጥረት መጽሐፍ ጅምር ላይ በመጀመሪያ እግዚአብሔር ሰማይንና ምድርን እንደፈጠረ ይነግረናል። ሰው የተፈጠረው በስድስተኛ ቀን መሆኑንም እዛው ምዕራፍ ላይ እናገኛለን። ስለዚህ ሰውና በምድር ላይ የሚኖሩ ሁሉ የተፈጠሩት ምድር ከተፈጠረ በኋላ መሆኑን ማወቅ እንችላለን። ነገር ግን ክርስቶስ ወደ ሰማይ ከማረጉ በፊት ወደ አባቱ ሲጸልይ በጣም የሚደንቅና መለኮትነቱን የሚያሳይ ቃል ተናግሯል። በዮሐንስ 17:5 ላይ ክርስቶስ እንዲህ ሲል ጸለየ፣ እንግዲህ አባት ሆይ ዓለም ሳይፈጠር ካንተ ጋር በነበረኝ ክብር ባንተ ዘንድ አክብረኝ። ኢየሱስ ክርስቶስ ሰው ብቻ ቢሆን ዓለም ሳይፈጠር በፊት ባልኖረ ነበር። ነገር ግን እሱ አልፋና ኦሜጋ ወይም ዘላለማዊ አምላክ ስለሆነ ገና ዓለም ሳይፈጠር በፊት ከአባቱ ጋር በክብር የነበረ ቅዱስ የእግዚአብሔር ልጅ ነው። የእግዚአብሔር ስም ከዘላለም እስከ ዘላለም የተመሰገነ ይሁን።